ሊደፋ ነው። አንድ ኩንታል ስንዴ 60ውን የደፋው አይገባም እንጂ አታውቀውም እንጂ ስንዴ እኮ ብርቅ ነው። በፈጣሪያችን እንደሚበቀለ እሱ ነው። እኛን የሚያኮራን እኛን የሚያነክሰን እንደዚህ አድርጎ ይኮራለን። ጎበዝ የሃይማኖት አባት የመስቀል አባት አሁን ቁርጥ ነው መስቀል የነካት አሁን ቁርጥ ነው ማቴብ የነካት አትቆረጥም መድኃኒት አላት። ዳኛ ሊሄድ ስል ሲሰናበት ፊቱን ያዞራል ወደ ታቦት። ይኸው ተመልከት ህጉ ተቋርጧል። እንደመለሰ ሰዓቱ ደርሷል። እሱ ሞተ የሚገል ማን ነው? የሚያድን ማን ነው? የሚሾም ማን ነው? የሚሽር ማን ነው? የኛ ፈጣሪ በሰማይ ያለው አብይ የምንል የስሙላ ነው። ግን የሚያድን እሱ ብቻ ነው። እሱ ከሆነ በጣም ነው እንነሳና እንለምነው። እንዴት አድርገን የምትለምነው? እዚያ ዘንሳደር ሳውን ልትክደው አንተ ብትክደው እሱም ክደዋል። የወሸራ ያንን ጋር ያስጋልባል። እንዳንጋለን ጎበዝ። ሃይማኖታችን አንድ ይሁን። መሞት የሚገባን አሁን የሃይማኖት ህግ ነው። ስለዚህ የስልጣኑ አይደለም እኮ ሃይማኖታችን አትነካም ነው። ሃይማኖታችን አትደፈርም። አንተም ተሰቅለሃል፣ አንተም ተገርፈሃል። እንኳን የኔው ገላ ኃጢአት ያለበቱ ወንጀል ያለበቱ አምላክም ተሰቅሏል፣ አምላክም ተገርፏል። ያለም መድኃኒት ገረፉት፣ ሰቀሉት ቀንና ሌሊት አዳምን ለማውጣት ቃል በገባበት ገረፍ ነው ሰቀል ነው ገደል ነው መስሏቸው የትንሣኤ ዕለት ተነስቶ ቆያቸው። አውቆ ነበር እሱም ሲገረፍ እሱም ሲሰቀል አንድ ነገር አባት የማራቸው ነው። አለውቀት ነው። በስምህ ብበላ በስምህ ብጠጣ በስምህ ብለብስ እንደ አዳም በስተት ስትወድቅ ድረስ አዳምን በስተት በለስን መልቶ ወርዶ ሲነካክት ደሙ ሲያላብሰው በኔ ደም ነው እንጂ ባንተ ደም አድንም ብለህ የመለስከው እኔም ሳነካክት ደሙ ሲያለብሰኝ እባክህ ፈጣሪ እባክህ መላኩ ባንተ ደም መልሰኝ በል። እና ጎበዝ አትሸበር። አንድ ይሁን እንሞት እስቲ የሌለ ሀገራችን አንተ በትንሽ ገንዘብ ነገ ፋኖ ይሙት እኛን ቀር እስከዚያ ግን እኛ እናወነውናለን። መጀመሪያ እነሱ ይሞታሉ፣ ኋላ እኛ እንሞታለን። አማራ የምትባል ትጠፋለች። በቃ ለምንድን ነው የምንጠፋ? ክላሽ በሽመል የማረካችሁ ክላሽ በሽመል የሞጨቃችሁ የኛው አንደበት እንዳይመስላችሁ የተሰቀለ የተገረፈ አባት አላችሁ። እንዲህ አድርጎ ነው የሚያኮራችሁ። ለጌጥ አይደለም መስቀል ያሰረው። ጥላት ሲመጣ ልንጠልፍበት ነው። ጥላት ሲመጣ ዝንጀሮ መስሎ አይዞህ አትፍራ አይዞህ አትባባ ጠባቂም የለው እንደ ባህል ዛፍ ገንድደህ ጣለው። እንደ ባህል ዛፍ አመሳቀለው። የትም የሳማዲቆት ይው ሬሳ ማንሳት ሬሳ ማግለል በጣም ከባድ ነው። ተቀበልለት መኪና ግቶ ወስዶ ይጫለው ይጫል ፍየል ባጠቃት አንድ አልሆንም እንጂ ጎበዝ። ጣሊያን ያርበደበደ ስማቸው የሚጠራ እነ በላይ ዘለቀ የሚጠሩ በአየር የሚበረው ነው እኮ ያንበደበደው በ3 እና በ4 ቀን። እኛ ግን አንድ ብንሆን አማራ አንድ ቢሆን እስከ ዛሬ ቆዩ ነበር። ይኸው ተመልከቱት። ሆድ እንኳን ጋዳ ነው። አባትና ልጁ ሊያጋድላቸው ነው። ይህን የሚለየው አንዱ አምላክ ብቻ ነው። ግን እኛ በጉልበታችን አይደለም ጎበዝ፣ በኃይልም አናሸንፍም። አለን አባት የሚያርበደብር የሚያንቀጠቅጥ አባት አለ። እመቤቴ ማርያም ከኛ ጋር ሆነሽ አንቺ ብትጣሪ ተጥይት ይፈጥናል ሲመጣ ፈጣሪ። አንተናማ ክላሽ የማትለው ጥይት የማትለው በግና ፍየሉ ተቀላቅሎብን ነው። በግና ፍየሉን ያንጠረጠረበት አባይና ጣና ሂድና ከመልከት። አባይና ጣና ያመሳቀላቸው የእነዚህ መለያ መነጠሮች ናቸው። ውሃውን በኋላ እንዲያርጎ ሲያሻግር አትቀላቀልም ትንሽ ጥፍር ያክል። እባክህ መላኩ አባይ እንዲያየኝ ተማይደፈርሰው ተማይቀየረው ተጣና ጋር አድርገኝ ብል አበዛውባችሁ መሰል ተይቀር የኛ አምላክ ያላችሁ ተመልከቱ። አዲስ ነገር አየሁ። መሬትን ተመልከት። ደራርባ ለብሳለች። ራቁቷን ሁና ታሳዝነዋለች። በማዝ ያለበሰ አምላክ እኛን ስም ያለብስ አሁን መሬት የሚለብስበት ሰዓት አይደለም። እሷን ያለበሰ አምላክ እሷን ያከናነበ አምላክ በእውነት እንጥራው ይመጣል። የት ይሄዳል? እንዲያርጓ ፍሶል እንዲያርጓ ራቁታችን ጥሎ እንዲሄድ ስንጠራውም አይመጣም። የማይመጣ አባት አይባል ይመጣል። አንድ ሁነን ነው የምንጠራው። ጨረቃና ጀንበር ሲነኮከብን ማን የሰራቸው? የአባት የዘበኛ ሸብሻቢ ናቸው። እኛም ስንመጣ እኛም ስንገባ እንድናገኛቸው። አንድ ኮከብ መጣች ወደኔ ተልካ አዘንክን ጦለትክን ልውሰድልህ ብላ አንድ ኮከብ ነው ወደኔ የላከው። ጨረቃና ጀንበር ወደ ህትደው ነው እነሱ የሚመጡ እነሱ የሚወርዱ ሁሉም ሲጠልይ አማራ ቀናበር አንገትን አጣለ። አምላክን እንጥራው። አንድ ሰው ተጣርቶ አንድ ሰው አልቅሶ እሱ እንዳያመጣው
ሁላችን ስናለቅስ ሁላችን ስናዝን መፈከርም ይገባል መኩራት የሚገባ እንደሱ ከባድ መሳሪያ ታንክ ቢጭኑ ሀት ላይ ነበር እስከዛሬ እንዲያው ወገስ ሀት እንኳን ከብት ማይገኝ ነበር እንኳን የሰው አለን እኮ ትልቅ አባት ለምንድን ነው ወንድሙ በገንዘብ ደምያም አትታለልልህ ሃይማኖት ነው እና በሃይማኖታችን ጠንቶ ለመኖር ያውቃል አባቱ በሰላም ያገናኝ አመሰግናቸዋለሁ